ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዝኛን እንዴት በአቋራጭ በአጭር ቀን ውስጥ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ብዙዎቻችን እንግሊዘኛን ለማንበብ ለመጻፍ ፈልገን ተቸግረናል። ሰው ለምንድነው የተቸገርነው? እንዴት ማጥናት ብንችል ነው በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ የምንችለው የሚለውን በዚህ ቪዲዮ ወይም ትምህርት ቀለል አድርጌ አስተምራቸዋለሁ። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ ማየት እንዲሁም ደግሞ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች እንዲዳረስ እንድታደርጉልን በአክብሮት እየጠየቁ ወደ ትምህርታችን እገባለሁ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንግዲህ ከዚህ ጋር የምታዩቸው የእንግሊዘኛ ንግግሮችን በቀላል መንገድ አንብበን በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዘኛ ንግግር ወይም ደግሞ ኮሚኒኬሽን በቀላል መንገድ ለማንበብ ምን ማድረግ አለብን? የመጀመሪያው እንደምታዩት አይ ነች። አይን ምን ብለን እናነባታለን? ወይም ደግሞ ምን አይነት ድምፅ አላት? አይ የሚል ድምፅ አላት። ስለዚህ አይ ብለን እንጀምራለን። ኦኬ፣ ወደዚህኛው ስንሄድ የመጀመሪያዋ እንደምታዩት ተነባቢ ነች። ሁለተኛዋ አናባቢ ነች። ስለዚህ ደብሊው ከአይ ጋር ስትመጣ ምን አይነት ድምፅ አላት የሚለውን ስናይ ደብሊው አይ ዊ ተብሎ ይነበባል። ዊ። ኦኬ፣ ከዛ ኤል የሚለው እንደ አንድ ድምፅ እንደ ል ይነበባል። ል የሚል ድምፅ አለው። በአንድ ላይ ስናነበው ዊ ኤል ዊኤል ዊኤል። ኦኬ፣ ወደዚህኛው ስንሄድ ኤልኢ በአንድ ላይ ለ የሚል ድምፅ አለው። ሁለተኛዋን ኤን አናነባትም፣ ምክንያቱም የመጀመሪያዋ ኢ የተባለችው አናባቢ ስለተነበበች ኤን እንዘላታለን። ስለዚህ ኤን እንዘልና አርን እንደ ር ኤንን እንደ ን ማንበብ። በአንድ ላይ ሲነበብ ለ ር ን ለርን ለርን። በአንድ ላይ ሲነበብ አይ ዌል ለርን አይ ዌል ለርን። ምን ማለት ነው? እማራለሁ ማለት ነው። በአማርኛው እማራለሁ። አሁን እየተማርነን አይደለም፣ ግን ለወደፊት ለመማር እፈልጋለሁ፣ ለመማር አስቤያለሁ እንደማለት ነው። ለወደፊት ያለውን ለመግለጽ ስንፈልግ አይ ዌል ለርን ማለት ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ ተመሳሳይ ነው ከመጀመሪያው ጋር፣ ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ስለዚህ አይን አይ ብለን ያነበብነን። ወደዚህኛው ስንሄድ ደግሞ ደብሊው አይን እንደ ዊ ነው ያነበብነን። ኦኬ፣ ኤል ኤልን እንደ ል ባል ላይ ሲነበብ ዊ ኤል ዌል ብለን ያነበብነው። ኦኬ፣ ከዛ ወደዚህኛው ስንሄድ ተነባቢ፣ የመጀመሪያውም ተነባቢ ነች፣ ሁለተኛውም ተነባቢ ነች። ስለዚህ የመጀመሪያዋን ለብቻዋ እናነባለን። ስለዚህ ሲን እንደ ክ እናነባለን። ኤልኢን እንደ ሊ። ኤ ሳይለንት ነች ወይም ደግሞ አትነበብም፣ ምክንያቱም በተከታታይ ሁለት አናባቢ ስለመጣ። ስለዚህ ኤን ትዘሉና ኤንን እንደ ን ማንበብ። በአንድ ላይ ክ ሊ ን ክሊን ክሊን። ሙሉ ሲነበብ አይ ዌል ክሊን አይ ዌል ክሊን አጸዳለሁ እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ፣ ከዛ ደብሊው አይን እንደ ዊ ነው ያነበብኩት። ኤል ኤል በአንድ ላይ ል የሚል ድምፅ አለው ብለናል። ስለዚህ ሙሉ ሲነበብ ዊ ኤል ዊኤል ዊኤል ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ በደንብ ተመልከቱኝ። ከዚህ ጋር ሲኦ እንደ ኮ አይደለም የሚነበበው። ምን አይነት ድምፅ አለው? ካ የሚል ድምፅ ነው ያለው። ምክንያቱም ተነባቢ አናባቢ ተነባቢ ወይም ደግሞ ኦ የተባለው አናባቢ በሁለት ተነባቢ ፊደሎች መካከል ነው የመጣ። ስለዚህ ሲኦን እንደ ኮ ሳይሆን እንደ ካ እናነባለን። ኤምኢን እንደ ም እናነባለን። ባለ ሲነበብ ካ ም ካም ተብሎ ይነበባል። ሙሉ ሲነበብ አይ ዌል ካም አይ ዌል ካም እመጣለሁ ማለት ነው። ኦኬ፣ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ደብሊው አይን እንደ ዊ ነው ያነበብነን። ኤል ኤል በአንድ ድምፅ ል ተብሎ እንደሚነበብ አይተናል።
ባል ላይ ሲነበብ ዊ ኤል ዊኤል ዊኤል። ኦኬ ከዛ ደብሊው ኤ በቀላሉ ዋ ተብሎ ይነበባል። ኤስኤችን ሽ ብለን እናነባለን። በአንድ ላይ ዋ ሽ ዋሽ። ሙሉ ሲነበብ አይ ዌል ዋሽ አይ ዌል ዋሽ አጥባለሁ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ ከዛ ደብሊው አይ ምን ተብሎ ይነበባል ብለናል? ዊ ተብሎ ይነበባል። ኤል ኤል ል ተብሎ ይነበባል ብለናል። በአንድ ላይ ዊ ኤል ዊኤል። ኦኬ ከዛ ኤስን እንደ ስ ቲኤን እንደ ታ ዋይን እንደ ይ በአንድ ላይ እስ ታ ይ እስታይ እስታይ። ሙሉ ሲነበብ አይ ዌል ስታይ አይ ዌል ስታይ እቆያለሁ ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ አይን አይ ይላለሁ። ኦኬ ከዛ ደብሊው አይን ዊ ይላለሁ። ኤል ኤል በአንድ ላይ ል እንደሚል ተብሎ እንደሚነበብ አይተናል። ሰው በአንድ ላይ ዊ ኤል ዊኤል። ኦኬ ከዛ ወደዚህኛው ስንሄድ የመጀመሪያዋ ኤል በስተት የገባች ናት። የመጀመሪያዋን ኤል እንተዋታለን፣ ስተት ነች፣ በስተት የገባች ነች። ሰው ከዚህ ጋር እንጀምርና ኤል አይን ሊ እንላለን። ኤስን እንደ ስ ቲኢኤን በአንድ ላይ ን የሚል ድምፅ አለው። ቲ ሳይለንት ነች፣ አትነበብም። ስለዚህ ባል ላይ ስናነበው ሊ ስ ን ሊስን ሊስን። ቲን ምን አንላትም አናነባትም። ባል ላይ ሲነበብ አይ ዌል ሊስን አይ ዌል ሊስን አዳምጣለሁ ማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ ላለሁ። ኦኬ ከዛ ደብሊው አይን ዊ ይላለሁ። ኤል ኤል ል ተብሎ እንደሚነበብ አይተናል። ሰው በአንድ ላይ ዊ ኤል ዊኤል ዊኤል። ኦኬ ከዛ ኤስን እንደ ስ ቲዩን እንደ ተ ዲን እንደ ድ ዋይን እንደ ይ ባል ላይ እናነበው እስ ተ ድ ይ ስተዲ ስተዲ። ሙሉ ሲነበብ አይ ዌል ስተዲ አይ ዌል ስተዲ አጠናለሁ ማለታችን ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ እኛውስ ምን ይላል? በተመሳሳይ አይን አይ ላለሁ። ኦኬ ከዛ ደብሊው አይ ኤል ኤል ምን ብለን ያነበብ ነው? ዌል ዌል ተብሎ ይነበባል። ኦኬ ከዛ ቲ ኤች አይን ቲ ብለን እናነባለን። ኤንን እንደ ን ኬን እንደ ክ በአንድ ላይ ቲ ን ክ ቲንክ ተብሎ ይነበባል። ሙሉ ሲነበብ አይ ዌል ቲንክ አይ ዌል ቲንክ አስባለሁ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ማለት ከዛ ምን ብለን ይህን ያነበብ ነው? ዌል ተብሎ ይነበባል። ዌል በተደጋጋሚ ስላየ ነው። ኦኬ ከዛ አር ዩኤን በአንድ ላይ ራን ብለን ማንበብ። ሙሉ ሲነበብ አይ ዌል ራን ምን ማለት ነው? እሮጣለሁ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ ከዛ ደብሊው አይ ኤል ኤል ዌል ተብሎ ይነበባል። ዌል እንላለን። ከዛ ኢን እንደ ኢ ማንበብ። ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ኢት ኢት። ሙሉ ሲነበብ አይ ዌል ኢት አይ ዌል ኢት እበላለሁ ማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ ማለት። ኦኬ ከዛ ደብሊው አይ ኤል ኤል በአንድ ላይ ዌል ተብሎ ይነበባል። ዌል። ኦኬ ከዛ ኤን እንደ አ ኤስን እንደ ስ ኬን እንደ ክ በአንድ ላይ አ ስ ክ አስክ። ሙሉ ሲነበብ አይ ዌል አስክ አይ ዌል አስክ እጠይቃለሁ ማለታችን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ ከዛ ደብሊው አይ ኤል ኤል ምን ተብሎ ይነበባል ብለናል? ዌል ብለን ማንበብ ዌል። ኦኬ ከዛ ወደዚህኛው ስንሄድ ደብሊው ኤ ምን ተብሎ ይነበባል? ዋ ሚል ድምፅ አለው። አይናቲ ኢት ሚል ድምፅ አለው። ሙሉ ሲነበብ ዋይ ኢት ዋይት ዋይት በአንድ ላይ አይ ዌል ዋይት አይ ዌል ዋይት እጠብቃለሁ ማለታችን ነው። ኦኬ ይህስ ምን ይላል? አይን አይ ማለት ደብሊው አይ ኤል ኤል ደግሞ በአንድ ላይ ዌል ተብሎ ይነበባል። ኦኬ ከዛ ቢ ዩ ዋይ በአንድ ላይ ባይ ተብሎ ይነበባል። ባይ ሙሉ ሲነበብ አይ ዌል ባይ
አይ ዊል ባይ እገዛለሁ ማለታችን ነው። እሺ ኤስ ምን ይላል? አይ ዊል ጎ። አይ ዊል ጎ ምን ማለት ነው? እሄዳለሁ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልነን በእርግጠኝነት በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንችላለን፣ ወይም ደግሞ ትልቅ ለውጥ ማግኘት እንችላለን። የዛሬ ትምህርታችን የቪዲዮአችንን ይመስላል። ቪዲዮ ወይም ትምህርቱ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለብዙዎች ተዳርሰው ብዙዎቹ እንዲማሩበት እንድታደርጉ በአክብሮት እንጠይቃለን። የዛሬ ትምህርታችን የቪዲዮአችንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።